እናንተም ጋር አላህ ደህና ያደርግልኝ። ሀገራችንም አላህ ሰላም ያርግልን። በሚዲያም ላይ የምናስተላልፈውን ለክፉዎቹም ያግዛል፣ ለሌሎቹም ያነሳሳል። አላህ እኛንም ያግራን ማለት ነው። ሌሎቻችንም ተነስልኝ ውጋልኝ፣ ተነስልኝ ግደልልኝ፣ ተነስልኝ ቅተልልኝ ማለት ይቅርና ለሀገራችን ዱዓ ብናደርግ ጥሩ ይመስለኛል ማለት ነው። አላህ ሱብሓነሁ ወተዓላ ከጭንቅ በፊት ከጭንቅ በኋላ ፈረጃት እንዳለውና ከጀርባው ደግ ነገር ይዞ እንደሚመጣ እንዳንረሳ። እህቶቼ ወንድሞቼ፣ አሁን ያለንበት ጊዜ በጣም የሆነ በቃ አስከፊ ጊዜ ይመስላል። አላህ ጥሩ ጊዜ ያደርግልን ያ ረቢ። የኛ ስራ ይፈልግ። እያንዳንዳችን ስራ ከፈለገማ እኛ የምንሰራው ለሌሎቹ ለምስኪኖቹ እየጎዳ ነው ያለውና ብቻ የምናደርገውም የምንናገረውም ነገር ጥሩ መሆን አለበት። ሌሎቹ እኛ ዜጎች ብለን ብናነሳሳም ሌሎቹ በእሳት አግብተን እንለቃለን እንጂ ምንም እናመጣው ነገር የለም። ውሃ ከተደፋ በኋላ አይታፈስም። ውሃም ቢንጡት ወተት ውሃ እንጂ ቅቤ አይወጣውም የሚባል ነገር አለና እንደዛ ነገር እንዳይሆንብን እኛም ባለንበት ዱዓ ብናረግና የሚያስታርቃቸው ነገር ኢትዮጵያችን አንድ የሚያረጋቸው ነገር ብናረግ በጣም ደስ ይለኛል ማለት ነው። ይሄ የኔ ምክር ነው። እናንተንም የእናንተ ምክር አላውቅም። ባላችሁበት አላህ ይጠብቃችሁ። ውድ ቤተሰቦቼ፣ ቤተሰብ ማልሆናችሁ ላይክ፣ ሼር፣ ኮሜንት አድርጋችሁ ሰብስክራይብ ቤተሰብ የሆኑ የኢክራም ቤተሰብ አልሆናችሁ ኮሜንታችሁ ይዤ መጥቼ ቤተሰብ ያደርጋችኋለሁ እና በጣም እወዳችኋለሁ። ውድ ተከታታዮቼ በቅንነት ሼር ላይ ኮሜንት አድርጉልኝ፣ ማስታወቂያም ህዩልኝ። የኔ ውዶች የኔ ጣፋጮች በጣም ነው የምወዳችሁ። ዛሬ ደስ የሚል ነገር ነው እየመጣሁኝ። በእኔ ቤት ደስ የሚል ነገር እንጂ ሌላ ነገር የለም። ጥሩ ነገር ነው ያለ። አልሐምዱሊላህ ረቢል ዓለሚን። ደስ የሚል ነገር ከተናገርን ኸይረ ነገር ከተናገርን አላህ ኸይሩና ረሕመቱ እንደሚጨምርልን እርግጠኛ ነን ማለት ነው። ስለዚህ በአላህ ስብሓነሁ ወተዓላ ተመክተን ኸይር ነገሩ ማቅረብ አለብን ብዬ አስቤ ዛሬ የእናታችን አይሻ ቤንት አቡበክር ረአ ይዤ ነው የቀረብኩኝ። የዛሬ ርዕሴ እሷ ነች። ተይቀርታ ጋራ ኢንሻአላህ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም። አይሻ ሲዲቅ ረዲየላሁ ዐንሃ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ተወዳጅ ሚስት ነበሩ። ከነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ቁርአን ከሐፈዙት የመጀመሪያዋ ነበረች። ከነዚህ በላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የተነገሩት አብዛኞቹ መግለጦች ወህይ የተፈጸሙት ከእርሷ ጋር በነበሩ ጊዜ ነው። እሷም በሺዎች የሚቆጠሩ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች ሒፍዝ አድርጋለችና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም
ተነስቶባቸዋል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወደ አኢሻ ሲዲቅ ረዲየላሁ ዐንሃ ዘንድ በመሄድ ስለ ቁርአን ሱናና ፊቂህ ይመክሩ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ሲያርፉ የ25 ዓመት ልጅ ነበረች። ሱብሃነላህ። የአራቱም ኸሊፋዎች ዘመን ለማየት የኖረች ሲሆን በጦርነቱም ተሳትፋለች። አኢሻ ሲዲቅ ረዲየላሁ ዐንሃ በ678 ዓም በተወለዱ በ65 ዓመታቸው በረመዳን 17 ቀን ከዚህ ዓለም በሞት ተለዩ። ሰለላሁ ዐለይሂ ወሰለም ከነቢዩ ባለቤቶች አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሚወዷቸው እንደ አይሻን የሚወዱት ሰው አልነበሩም አሉ። ከሚስቶቻቸው ሁሉም አብልጦ ይወዷቸው ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በሞት ተለዩ። በመዲና በጀነተል ባቂ በሰላም አረፈች ይላል። ኢንሻአላህ በሰማነውም ተጠቃሚ አላህ ያደርገን። ወይኔ ማስታወቂያ ምን ላድርገው? አላህ ነገር በሰማነው ተጠቃሚ አላህ ያደርገን። ኸዲጃ ቢንት ኩወይሊድ የኩወይሊድ ኢብኑ አሳድ ልጅና ተወዳጅ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስት ነበረች። የተወለደችው በ555 አል ሲሆን እስልምና ከተቀበሉ ቀዳሚ እመቤትና ኸዲጃ ቢንት ኹወይሊድ በተወለዱ ካቲጃቱል ኩብራ ታላቅ ኸዲጃና አሚራት ቁረይሽ የቁረይሽ ልዕልትና አልታሂራ ንጹህ የሆነች በመባል የሚታወቁት በመካ ውስጥ የቁረይሽ ጎሳ ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም ሙሐመድ ከማግባታቸው በፊት 2 ጊዜ አግብታ ባላ የሞተባት
ባላ የሞተባት ሀብታም ሴት ነበረች። ኸዲጃ ነጋዴ ነበረች። ከተጓዦች ወደ ሶሪያ፣ ግብጽ እና ሌሎችም የአረብ አገራት ለንግድ ትልክ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የንግድ ቁሳቁስ ሸቀጥ ሽጦና ትርፍን በእጥፍ አምጥተዋል። ስለ ነቢዩ ሰለላሁ ዐለይሂ ወሰለም ማንነት ሰምታ የነበረች ሲሆን ታማኝነታቸው አይታ ለጋብቻ ጠየቀቻቸው። በዚህ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በ25 ዓመታቸው ሲሆን እሷም ደግሞ 40 ዓመቷ ነበር። የ40 ዓመት ነበረች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሀሳቡን ተቀበሉ። ሁለቱም ተጋቡ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 6 ልጆች ወለደች። እነሱም ቃሲም፣ ዘይነብ፣ ሙሐመድ፣ ሩቅያ፣ ኡሙ ኩልሱም እና አብዱላህ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም በኸዲጃ 6 ልጆች ወልዷል። የአላህ ሰላም በነሱ ላይ ይስፈን። በባለቤቶቻቸው በልጆቻቸውና በቤተሰቦቻቸው በዘመዶቻቸውና በስለተ ረሂሞቻቸው ላይ ይስፈን። ኸዲጀቱል ኩብራ በረመዳን 11 ቀን በ619 በተወለዱ በ65 ዓመታቸው ከዚህ ዓለም በሞት ተለዩ። በመካ በጀነተል ሙአላህ በሰላም አረፉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመርየም ጋር ከሴቶች ሁሉ የላቀች አድርጎ ይቆጥሯታል። በዛሬው ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ነፍሳችን ፊድአ ለነሱ ይሁን። በየቶክቶኩ በየእንትኑ የሚሰደቡት የኛ ውድ ነቢያችን የኛ ህይወት የኛ ነፍስ ለነሱ ፊድአ ትሆኑላቸው። እኛ ውዱ ነቢያችን ውድ እናቶቻችን አይሻ ረአ፣ ኸዲጃ ረአ ሁላቸውም የኛ ራእዮችና የኛ መሰረቶች ናቸው። ስለዚህ እኛስ እህቶቼ፣ ወንድሞቼ እኛስ ምንድነው ለሙስሊሞች የምናበረክተው? በቻልነው አክል እኛ ጽሑፍ ባናቅ እኛ ባንማር ሌሎቹ የተማሩትን ጽፎ ያቀረቡልንን ለሌሎቹ ማስተላለፍ ይኖርብናል። እኛ ስናስተላልፈው እኛም አጅር እናገኛለን። ሌሎቹም ደግሞ በእኛ ታች ያሉትን ይማሩበታል። እና የኔው በዚህ ያበቃል። በሚቀጥለው ጥሩ ነገር ይዤላችሁ እመጣለሁ። በእኔ ቤት ምንጊዜም ከደስታ በስተቀር ምንም የለም። አገሬም ሰላም እንድትሆን የቻልኩት እንዱ ያደርጋለሁ። ኢንሻአላህ ሰላምም ትሆናለች፣ ጥላቶቿም ይጠፋሉ። ቤተሰቦቻችንም አላህ ይጠብቃቸዋል። በእኔ ቤት ሰላም እንጂ ሌላ ነገር የለም። የሰላም ፍቅር፣ የሰላም
መጫወት፣ መሳቅ፣ መደሰት ከፈለጋችሁ እኔን ቤተሰብ አርጉኝ፣ እኔ ቤተሰብ አርጋችኋለሁ። አብረን እንጫወታለን። አብረን ለሀገራችንም ዱዓ እናርጋለን። የሀገራችንም አንድነት አቅም ካወጣን አንድነት እንፈጥራለን። አንድ የምትሆንበትን አገራችን ካልቻልን ደግሞ በዱዓ እናግዛታለን። በኸይር ነገር በመምከር በነቢያችን ሰለላሁ ዐለይሂ ወሰለም ቴክኖሎጂ በማያስፈልገውን በአላህ ሱብሓነሁ ወተዓላ ንግግር በአላህ ሱብሓነሁ ወተዓላ ቃል በሰማይ ካወረደው መጽሐፍ በሰማይ ካወረደው ቁርአን የተወሰደን በጥቂቱም ቢሆን ያወቀነው አክል እናቀርብላችኋለን። በጣም እንወዳችኋለን። በደህና ዋሉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሼር፣ ላይክ፣ ኮሜንት አድርጉልኝ የኔ ውዶች። በጣም ወዳችኋለሁ። እኔም ተባበራችኋለሁ፣ እናንተም ተባበሩኝ። ቤተሰብ ሆነን ዝም ማለት ሳይሆን የሁላችንም ቤት መዳሰስ አለብን። አብረንም ማደግ አለብን። እንኳን ለኛ እንኳን ለኢትዮጵያችን ለዓለም የምንተርፍ ሰው መሆን አለብን። ሌላው ይቅርና ለትውልዶቻችን እንኳን ለልጅ ልጆቻችን እንኳን ራዕያዎች መሆን አለብን። በቻልነው አክል ይሄን አክል ያልተማረ ጭንቅላት ያሰበው የተማረው ደግሞ የት እንደሚደርስ አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻው